الحمد لله وحده والصلاة والسلام على من لا نبي بعده وبعد السلام عليكم ورحمة الله وبركاته الزاريم عالم الرقية يمي بالون كزي في يجمرنا تشون بروغراماتشن نقطعለን ለማስታወስ ያህል ባለፉት ፕሮግራማችን ደግሞ ቪዲዮዎቻችን በዓለም الرقية ላይ የሚያጠቁ ወይ ደግሞ ሊደርሱብን የሚችሉ የመንፈስ ችግሮች በሽታዎች ሶስት ናቸው ብለናል። የመጀመሪያው የጅን ልክፍት ነው። የሁለተኛው ደግሞ የስሕር ነው። የሶስተኛው አይነ ናስ የሚባል ነው። ለመጥቀስ እንደሞከርኩት በብዛት ከነዚህ ከሶስቱ ውስጥ የተያዘ ሰው በሶስቱም ሊጠቃ ይችላል ብለናል። ታዲያ ባለፈው ፕሮግራማችን ስለ ጃን በሰፊውም ባይሆን በተወሰነ ደረጃ ለመጥቀስ ሞክረናል። ዛሬ ደግሞ የምናነሳው የሁለተኛውና የመንፈስ በሽታ ሁለተኛው ከባዱን ነው የምናወራው። አለ ሁወ ስሕር ተብሎ የሚታወቀው ማለት ነው። ስሕርን ከጃን ልክፍት ለየት የሚያደርገው ነገር ምንድነው? ሁለት ነገር ነው። አንደኛው ይሄንን በጅን ልክፍት የተጎዳ ወይ ደግሞ የተያዘ በሽተኛ ይሄን ነገር ለማውጣት ወይ ደግሞ ከዚህ ነገር ለመገላገል ብዙም አይከብድም። ምክንያቱም ምንድነው? እነኚህ ጃኖች በራሳቸው ምንም ያላቸው ቁዋ ስለሌለ አላህም በቁርአን ኢነ ከይደ ሸይጣን ካነ ضعيፋ የሸይጣን ተንኮል ደካማ ነው ስላለ እኛ ከፈራ ነው ደግሞ እኛ ቦታ ከሰጠነው ነው እንጂ ከሱ ለመገላገል አያስቸግርም። ሱብሃንአላህ የሚገርመው ነገር የቁርአንን ፓወር የቁርአንን ትልቅነት ከሚያመላክቱት ከሚያሳዩት ነገሮች አንዱ ምንድነው? ልክ እኛ ቋንቋችን፣ ዘራችን፣ ኑሮአችን፣ አካባቢያችን ሁሉ ነገራችን እንደሚለያይ ሁሉ እነሱም በሚኖሩበት ቦታ የተለያዩ ቋንቋ ሊናገሩም የተለያዩ ቋንቋዎችን ሊጠቀሙ ይችላሉ። እኔን ከገጠሙኝ ብዙ ገጠመኞች አሉ። ለምሳሌ ከዚህ በፊት በተለያዩ ቋንቋ በቱርኩም በአስትሮጋሚ ማለት ነው ያናገርኳቸዋለሁ። ከጀርመንም ከፈረንሳይ ሀገርም ከሌሎች ሀገሮች የራሳቸውን ቋንቋ የሚናገሩ ማለት ነው። ሱብሃንአላህ እንዲሁ አንድ ጊዜ ካጋጠሙኝ ገጠመኞች ውስጥ በዛው ጠቀስ ላድርግላችሁና አንድ እህታችን ፈረንሳይ ሀገር ነው የምትኖረው። ሱብሃንአላህ የተያዘችው በስሕር ነው። የሷ ስሕር በጣም ከባድ ነበር። ከክብደቱ የተነሳ እንዲሁም ስሕርን የሰሩባት ሰዎች እሷ እንድትሞት ስላደረጉ ስሕሩ ወደ ካንሰር እንዲቀየርና ጭንቅላት እንዲነካ ነበር። ታዲያ እቺ እህታችን ያልሄደችበት ሆስፒታል የለም፣ ያልተመረመረችው ምርመራ የለም፣ ያልታየችበት ቦታ የለም። እዛው አገር ማለት ነው እኔ ጋር እዚህ ከመምጣቷ በፊት እና እቺ ልጅ ጭንቅላቷን በእጇ መንካት አትችልም። አይደለም ጸጉሯን ማበጠር ወይ ደግሞ የሆነ ነገር ማድረግ በእጇ መንካት አትችልም። ሆስፒታል ስትሄድም እነሱ ምንድነው ያሏት? የጭንቅላት ካንሰር እየሆነብሽ ነው ያሏት። ታዲያ መጨረሻ ላይ እዚህ ሀገር መጣች። አልহামዱሊላህ ረብል ዓለሚን ተቀራባት በስንት መከራ። እንዲሁም የሷ ልጅ ጉዳይ በጣም ከባድ ነበር። ምክንያቱም እቺ ልጅ እርጉዝ ነበረች። እርግዝናውን አላወቅንም ሐታ አላህ Subhanahu Wa Ta'ala ሁለት መንታ ልጆችን ሰጥቷት አንዱ እንዲሞት አንደኛው ልጅ እንዳይወለድ ጽንስ ከሚቀመጥበት ቦታ ወደ ኋላ እንዲዞር ወደ ጀርባዋ እንዲዞር የተደረገበት አጋጣሚ ነበር ማለት ነው። ታዲያ እቺ እህታችን ስሕር ብቻ አልነበረባትም። የነነሳውበት ጉዳይ ያው የጃኖች እንትንን ለማሳት ፈልጌ ነው። እቺ ልጅ ስሕር ያደረጉባት ሀበሾች ናቸው፣ የኛ ሰዎች ማለት ነው። ግን በስሕር ምክንያት ስትታመም ስለነበረ ጠሃራ የሌለበት ቦታ ላይ አዕዘኩሙላህ ሽንት ቤት ውስጥ ስትወርቅ በጅን ተለከፈች ማለት ነው። እንግዲህ ስሕርም አለበት ተጨማሪ ጅን መለከፋት ማለት ነው። ታዲያ የለከፏት ጅን እዛ ሀገር ያሉ ጃኖች ስለነበሩ ሳናገራቸው ጃኖቹ በራሳቸው ቋንቋ ተናገሩ ማለት ነው። በሚያውቁት ቋንቋ እዛ ሀገር በሚያውቁት ቋንቋ ማለት ነው። ታዲያ በምን ቋንቋ ላናገራቸው? ከዛ መጨረሻ ላይ በአስተርጓሚ ስናወራቸው
ምንድነው የምትፈልገው አሉ። የምትፈልጉትን ነገራቸው። ቁርአን እንዳቃጠላቸው ተናገሩ። ቁርአንን አያውቁትም ምን እንደሆነ ግን አቃጠላቸው። እንዲሁም ምንድነው የምትፈልገው ስላቸው እንድትወጡ ነው ስላቸው እንወጣለን ግን በምንድነው የምትወጡት ስላቸው ሸሃዳ ትይዛላችሁ ስላቸው ሸሃዳ ምንድነው አሉ ራሳቸው ቋንቋ። ከዛ መጨረሻ ላይ በቃ ፕሮሚስ ግቡልኝና ካሁን በኋላ እንደማትመለሱ እንደምትወጡ ቃል ግቡልኝና ወጡልኝ አልኳቸው። በምን ሁኔታ ላስወጣቸው? ሸሃዳን አያውቁ፣ ተክቢራ አያውቁ። በምን ላስወጣቸው? መጨረሻ ላይ አላህ Subhanahu Wa Ta'ala ኢልሃም አደረገኝና በጭንቅላቴ ውስጥ እሺ ጩኸት አሰሙኝ ስላቸው እንዴት ይጮሃል? ጩኸት የሚባል ነገር አለ እንዴ አሉ። ያው እንደሰማሁት እነሱ ሀገር ለካ አይደለም ጅን አይደለም ሰው ውሻም አይጮህም መሰለኝ። መጨረሻ ላይ አላህ ኢልሃም አድርጎኝ በቃ ወተናል ብላችሁ ውጡ አልኳቸው። ይህን ያነሳበት ዋናው ጉዳይ ምንድነው? እነሱን ጃኖችን ማለት ነው ለማስወጣት ቁርአንን በደንብ የምንጠቀም ከሆነ የቂን የሚኖረን ከሆነ እነሱን መሸኘት እንችላለን። ይሄ ነው ጅንና ስህርን ለየት የሚያደርገው የአንደኛው ሰበቡ ማለት ነው። የሁለተኛው ሰበብና ዋናው ጉዳይ ምንድነው? ጃኖች ሲለክፉን ጅን ራሱን የሚለክፈን። ስህር ግን የሚሰራው በሁለት አካል ነው ወይ ደግሞ በሁለት ቡድን ነው። አንደኛው እንስ ሲሆን ለምን ሰው ላይ በብዛት ስህር የሚሰሩት እና ማን ናቸው? ሰዎች ናቸው። ራሳችን በራሳችን ላይ ስህር እንሰራለን ማለት ነው። በምቀኝነት ሊሆን ይችላል፣ በጥላቻ ሊሆን ይችላል፣ በበቀል ሊሆን ይችላል፣ ወይ ደግሞ አንዳንድ ጥቅሞችን ፈልገን ሊሆን ይችላል። ይሄንንም ሌሎች ነገሮችንንም አስመስሎ ወይ ደግሞ ተመልክቶ በሌሎችም ጉዳይ ሆኖ ስህር ሊሰራ ይችላል ማለት ነው። ታዲያ ስህር የሚሰራው ሰው ወንድም ሆነ ሴት ስህርን ከመስራቱ በፊት ሄዶ ለራሱ የሚችል ከሆነ ከጅን ጋር ታግዞ ያደርገዋል። ካልሆነ ግን ጃኖችን የሚኻድሙ አንዳንድ አላህ Subhanahu Wa Ta'ala ሂዳያ ይስጣቸውና ስራቸው እየተበላሸ የሚሰሩት ሰውን ማስቸገር ብቻ ሰውን አዛ ማድረግ ብቻ የሚሰሩ የተሰማሩ ሰዎች ገንዘብ ለማግኘት ሰዎችን በዚህ ጉዳይ ለማጥፋት ፈልገው ብዙ መጥፎ ስራ የሚሰሩ አካሎች ስላሉ እነሱ ጋር ይኬድና እነሱ ጃኖች ስለሚኻድሟቸው ማለት ነው። ሱብሃንአላህ በዓለሙ ሩቅያ ውስጥ በጣም ብዙ ነገር ላይ ያጋጠመኝ። እኔ አንድ ጊዜ አንድ እህታችን ላይ ቁርአን ስንቀራ በውስጧ ያለው ወይ ደግሞ ከውስጧ የተናገረው ስህር ያደረገባት ቃሪ ነው። ያኒ ቁርአን የቀረሰው ዲን የሚያክሰው ነው ያደረገባት። ለምንድን ነው? ስለሚወዳት ስለፈለጋት ማለት ነው። ይሄ ማለት እንግዲህ የዲን ሰዎችን ስም ማጥፋት አይደለም። ኢማን ያላቸው ተቅዋ ያላቸው ዑለማዎች፣ ዱዓቶች፣ አህለል ኸይሮች አላ ራሲ በጣም ብዙ አሉ። በዛም ልክ ደግሞ አንዳንድ አላህ ሂዳያ ይስጣቸውና መጥፎ ደረጃ ላይ ያሉ ሸይጣን የተጫወተባቸውም ይኖራሉ። አላህ ይመልሳቸው። ታዲያ ሳናግረው እንዴት ነው ስህሩን ልትሰሩ የምትችሉት ወይ ደግሞ ከሸይጣን ጋር የምትተባበሩት ብዬ ስጠይቃቸው በጣም ብዙ ነገር ነገረኝና ከዛ ውስጥ መጀመሪያ ቁርአን ላይ መሽናት፣ ቁርአንን በእግራችን መርገጥ አለብናል። ለምን? የሸያጢኖች ጓደኞች ወዳጆች ለመሆን የግድ እነሱ የሚፈልጉት ነገር ማድረግ አለባቸው ማለት ነው። ለዚህ ነው ቁርአን ኢነሁም ተኸዙ ሸያጢነ አውሊያ ሚን ዱኒላህ ወየሕሰቡነ አነሁም ሙህተዱን፣ የሸይጣን ኻዳሚዎች የሸይጣን መንገድ ተከታዮች እነሱ ሸይጣንን እንደ ወዳጅ አድርገው ስለያዟቸው ታዲያ እነሱ ትክክለኛ መንገድ ላይ ያሉ ይመስላቸዋል አለ። እነኚህ ስህር የሚሰሩ ሰዎች በጃኖች የሚኻደሙት ወይ ደግሞ ጃኖች ያንን ነገር የሚያደርጉላቸው መጀመሪያ እነሱ ጃኖችን መታዘዝ አለባቸው፣ እነሱ የሚፈልጉትን ማለት ነው። በሙስሊምም ይሁን በሌላ ሃይማኖትም ይሁን ለምሳሌ አንዳንድ ቃሉ የሚባሉ ሼኾች ወይ ደግሞ የቀረላቸው ቃሉ ነው የሚባሉት እነኚህ በቄሶችም ደረጃ እንደዚህ ከመንገድ የወጡ ብዙ አሉ። ታዲያ በእነሱ በመታገዝ የአንድን ግለሰብ ቁሳቁስ በመውሰድ በልብሱ ሊሆን ይችላል፣ በፎቶ ሊሆን ይችላል፣ ሊቀባ ይችላል፣ ሊቀበል ይችላል። ይሄንን በሸይጣን በመታገዝ ስህሩ ይሰራል ማለት ነው። ያ ስህር እንዳልኩት የተበላህ ከሆነ ወይ ደግሞ የተጠጣም ከሆነ ወይ ደግሞ በንፋስ
የተደረገ ከሆነ አየር ላይ ማለት ነው። እነኚህ ነገሮች በበሽተኛው ላይ ተአሲሩ ይታያል ማለት ነው። ለምሳሌ የተበላ ከሆነ ሆዱ ያመዋል፣ የተቀባ ከሆነ ጭንቅላቱን ያመዋል። በተለይ ያው ከዚህ በፊትም ለመናገር ሞክሬያለሁ። የስህር ምልክት ያለበት ሰው ብዙ አይነት ምልክቶች አሉ። ማነው ስህር ያለበት ሰው ብዙ ምልክቶች አሏቸው ብለናል። ከዛ ውስጥ ያለምንም ሰበብ የሆድ በሽታ በተለይ ሆድ ውስጥ የሚንቀሳቀስ ነገር ከሆድ ተነስቶ እስከ ልባችን ወይ ደግሞ እስከ ደረታችን ድረስ የሚያቃጥል ነገር ካለ፣ ምግብ የማይስማማን ከሆነ፣ ጀርባ የሚያቃጥል ከሆነ፣ የተቀባ ደግሞ ጭንቅላት ሁለት ከፍሎ የሚያም ከሆነ አንዳንዴ ግንባራችን፣ አንዳንዴ ውስጥ እንትናችን አናታችን ላይ ወይ ደግሞ ወደ ኋላ አንድ ቦታ የሚቀመጥ ሳይሆን የሚዟዟር ማለት ነው። ሌላው ለምሳሌ በፎቶ ምናምን የሚሰራ ከሆነ በአየር ላይ የተሰራ ከሆነ ያበሳጨናል፣ ከሰው ጋር ያጣላናል፣ ወይ የምንሰራው ንብረቶቻችን ላይ ተጽዕኖ ሊያመጣ ይችላል። ገንዘብ በረካ እንዳይኖረው፣ ሰርተን ስራችን እንዳይሳካል፣ በጣም ብዙ አይነት ነገሮች አሉና ይሄን የመሰሉ ነገሮችን በራሳችን ላይ የምናይ ከሆነ ቀጥታ ማድረግ ያለብን ምንድነው? ከዛ የምንፈወስበትን ትልቁን የአላህ Subhanahu Wa Ta'ala ቁርአን ሩቅያ መጠቀም አለብን ማለት ነው። አሁን ያስቸገረን ነገር ምንድነው? ሰዎች በሚታመሙበት ሰዓት ቀጥታ የሚያስታውሱት ወደ ሕክምና ሄደው ምርመራ ማድረግ ነው። ይሄ በጣም ጥሩ ነገር ነው። ሰው ሲታመም ቶሎ ብሎ ሕክምና ሄደው መታየት በጣም አስፈላጊ ነው። ነገር ግን ሕክምና ሄደን ሕክምና ተመላልሰን ምናልባት ያ የታከምንበት ቦታ ብዙም ውጤት የማያመጣ ከሆነ ወይ ደግሞ ተመርምረን ምንም አልታየም ከተባለ ቀጥታ ወደ ሩቅያ ነው መሄድ ያለብን። ወይ ደግሞ ወደ ሌላ ቦታ ከመሄዳችን በፊት መጀመሪያ ሩቅያ ብንታይ ጥሩ ነው። እኔ ለምሳሌ ባለፈው ሳምንት ራሱ ያጋጠመኝ አንድ የሚገርም ነገር አለ። አንድ እህታችን በጣም ክፉኛ ነው የታመመችው። በጣም ጥሩ ስራ የምትሰራ ጥሩ ደረጃ ላይ ያለች አገር ላይ ጥሩ ንግድ የምትነግድ ጥሩ እንትን የምታንቀሳቀስ ካፒታል ያላት እህታችን ታማ ብዙ ሕክምና ሄደች። መጨረሻ ላይ ሩቅያ ቤት ሄደች። ሩቅያ ቤት ተቀራባት። ለሁለት ቀን ፌንት አስደረጋት። አልከመለችውም፣ ያን አቆመችው ማለት ነው። ለምን? በደንብ አድርጋ ጉዳዩን ስላልጠረጠረችና እኔ በቁርአኑ አላመነችም ማለት አይደለም። በቃ ይሄ ነገር እሱ ነው ብላ በደንብ ስላልጠረጠረች ቀጥታ ወዴት ነው ሄደችው? ወደ ሕክምና ሄደች። እዚህ ሀገር ላይ ያላደረገችው ሕክምና የለም። በጣም ብዙ ቦታ ሄዳለች። መጨረሻ ላይ በቃ እኔ ሕክምናዬ ወደ ውጭ ሀገር መሆን አለበት ይምድ ነው ብላ ወደ ሌላ ሀገር ሄዳ እዛ ሀገር በጣም ትላልቅ ምርመራዎችና በጣም ትላልቅ ሕክምና ያሉበት ቦታ ላይ ለመር እስከ ዱባይ ድረስ ሄደች ማለት ነው። እዛ ሀገር ሄዳ ተመርምራ ትላልቅ ሙስተሽፋዎች ላይ ማለት ነው ተመርምራ መጨረሻ ላይ ምኑ ሊገኝላት አልቻለም። ሱብሃንአላህ። ያንን ሁሉ ወጪ፣ ያንን ሁሉ ልፋት፣ ያንን ሁሉ ድካም ከደከመች በኋላ ወደኛ መጣች። አላህ Subhanahu Wa Ta'ala ሲወፍቃት ማለት ነው። ወደኛ የወፈቃት ወደኛ ስለመጣች አለ ወደ ቁርአን ስለተመለሰች ነው። ነገሮችን አማርኛ እንዳትሰነጥቁ አደራችሁ። እና መጣች፣ ሩቅያ ተጀመረ። ሱብሃንአላህ። በውስጧ ያለው ህመም በጣም ከባድ ነበረ። እንዳልኳችሁ ብዙ ጊዜ ነው ሰርጀሪ የተደረገችው ጀርባዋን ምናምን። እና መጨረሻ ላይ ሲያወሩ ወይ ደግሞ ከውስጡ ያሉት ሲናገሩ ለዚህ ሁሉ የደረጋት ምንድነው? ስህር ነው። ለምን? ስህር ሰሪዎች ማጥቃት ስለሚፈልጉ የሚያስመስሉት ወይ ደግሞ ሰዎችን የሚመሩት ወዴት ነው? ወደ ሕክምና እንደማይገኝ ስለሚያውቁ ማለት ነው። ሱብሃንአላህ። ስታወራ ከውስጡ ያሉት ሲያወሩ ስንት በላዊ ስንት ሙሲባ፣ በጣም ወደ 66 ስህር ወደ ስንትና ስንት ጃን ስንትና ስንት አይንና እንዳለባት ነው የተናገረው። እና በአንድ የቁርአን ተቀርቶላት በስንት ወጪ በስንት ልፋት የተደረገው ሕክምና ውጤት ስላላመጣ፣ ለምን? ህመሙ የመንፈስ ህመም ስለሆነ ማለት ነው፣ አካላዊ ስላልሆነ ወዲያውኑ በቁርአን ያኒ አላህ Subhanahu Wa Ta'ala አፊያዋን ሰጣትና እንትኗ ተመለሰ ማለት ነው። ስለዚህ
ማንኛውም የሚሰማንን ህመም ስሕር ነው ወይ ደግሞ ቡዳ ነው ማለትም አንችልም። ማንኛው የታመመውን ህመም ደግሞ ህክምና ህክምና ያስፈልገናል ማለትም አንችልም። ሁለቱም አስፈላጊ ናቸው። ሁለቱም ለምሳሌ እኔ ጋር ሰዎች ሲመጡ እኔ አያቸውና እነኚህ ሰዎች ህክምናቸው ወይ ደግሞ ችግራቸው የህክምና ችግር ከሆነ እኔ ያ የግድ ቁርአን መቅራት አለበት ቁጭ ባልወላቸው ቀጥታ ወደ ህክምና ነው መልካቸው። ያን ነገር የተጠረጠርኩባቸውን ስር የተጠረጠርኩባቸው ወይ ደግሞ ጃን የተጠረጠርኩባቸውን ግን አስቀምጬ አላህ ያገራለኝን አደርጋለሁ ማለት ነው። ስለዚህ ይሄ በዚህ ሁኔታ ታውቆ መደረግ ያለበት ነገሮችን አድርገን በሩቅያ በጠሃራ በሰላት በዱዓ ራሳችንን መጠበቅ አለብን እላለሁ። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.